በእነዚህ ሶስት ቃላት መካከል ያለው ልዩነት ታውቃላችሁ? ዲስክራይብ፣ ኤክስፕረስ እና ኤክስፕሌን። ምንድን ነው ልዩነታቸው? ዲስክራይብ ማለት አንድ ነገር በዝርዝር መናገር ማለት ነው። ጊቪንግ ዲቴይልስ፣ ዝርዝር መረጃ መስጠት ነው። ለምሳሌ ሺ ዲስክራይብ the city in detail ልንል እንችላለን። can you describe what happened ልንል እንችላለን። የሆነ ህፃን ከጠፋ can you describe the appearance of the missing child የልጁን አቋም ቁመና እንዴት እንደሆነ ትገልጽ ትችላለህ እያልኩኝ ነው ማለት ነው። ኤክስፕረስ ማለት ግን አይምሮአችን ውስጥ ያሉ አብስትራክት የሆኑ አይዲያዎችን፣ አመለካከቶችን፣ ስሜቶችን መግለጽ ነው፣ ማንጸባረቅ ነው። ለምሳሌ they expressed their feelings, I expressed my opinion, she expressed her joy, her gratitude ብለን መግለጽ እንችላለን። ኤክስፕሌን አንድ ነገር ለምንና እንዴት እንደሚሰራ ማብራራት ነው፣ ክላሪፋይ ማድረግ፣ ሰዎች እንዲረዱት ማድረግ ኤክስፕሌን። ለምሳሌ can you explain that question? I don't understand what it means. Can you explain this term in simple English? ልንል እንችላለን ማለት ነው። ሶ ሪካፕ እናድርግ። ዲስክራይብ ማለት ጊቪንግ ዲቴይልስ፣ በዲቴይል መናገር አንድ ነገር። ኤክስፕረስ ማለት ደግሞ ፊሊንጎች፣ ኦፒኒዮኖች ወይም ታትስ ኤክስፕረስ ማድረግ፣ መግለጽ፣ ማንጸባረቅ ማለት ነው። ሶስተኛው ኤክስፕሌን ነው። ሜኪንግ something understandable ወይም ደግሞ clarifying a concept or an idea ማለት ነው። ይህን ይመስላል የዛሬ ለሰናችን። በጥያቄ ነው የምቋጨው። የሆነ ሰው አርፍዶ መጣ እንበል። ለምን እንዳረፈድክ ልትገልጽልን ትችላለህ ስትሉ እንዴት እንደምትሉት ኮሜንት ላይ ትጽፉልኛላችሁ። እቺ የቪዲዮ ትምህርት በፒዲኤፍ በጣም ደስ በሚል መልኩ ማግኘት ከፈለጋችሁ ባዮ ላይ ያለው ሊንክ በመጫን ቴሌግራም ላይ ማግኘት ትችላላችሁ። Thank you guys for watching. I'll see you next time.